እንዴት ናችሁ የቻናሌ ተከታታዮች? በዚህኛው ቪዲዮ ይዤላችሁ የመጣሁት 15 ኮመን የሆኑ ስትራክቸራል ዲዛይን ላይ ቴሲስ ፕሮጀክታችሁ ላይ ማለት ነው የሚጠይቁ ጥያቄዎችን ነው። ለማታውቁኝ ዳንኤል እባላለሁ። ሲቪል ኢንጂነር ነኝ እና በዚህ ቻናል የምሰራቸው ቪዲዮዎች ሲቪል ኢንጂነሪንግ ያሉ ጥያቄዎችን ከሲቪል ኢንጂነሪንግ ጋር የተገናኙ ጀነራል ኖሌጅ የሚያስዙ ቪዲዮዎችን እና እናንተም ኮሜንት ላይ የምታስቀምጡት ጥያቄ የምመልስበት ቻናል ነው። ይህን ቻናል ለመቀላቀል ሰብስክራይብ የሚለውና የደወል ምልክት መጫን እንዳትረሱ። ይጠቅማችኋል ለምትሏቸው ጓደኞቻችሁ ሼር አድርጉላቸው እና ቴሌግራም ቻናልም አለኝ። ለትምህርታችሁ የሚጠቅም ነገር ዛሬ አስቀምጥላችኋለሁ። ያንንም መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዛሬ ማግኘት ትችላላችሁ። አሁን በቀጥታ ወደ ጥያቄዎቹ እንገባለን። እሺ መጀመሪያ ያደረኩት ጥያቄ ምንድነው? አባውት ዩር ፕሮጀክት ነው። ምንድነው የሚጠይቋችሁ መሰላችሁ? መጀመሪያ ላይ ጀነራሊ ማለት ነው የሚጠይቋችሁ ጥያቄ ስለ ፕሮጀክታችሁ። እኔ አሁን በዚህኛው ኤግዛምፕል ስፔሲፊካሊ የሚሰራው ስትራክቸራል ዲዛይን ላይ ነው። ስለዚህ ዲዛይናችሁ አሁን ለምሳሌ በግሩፕ ሆናችሁ የምትሰሩት አይደል? ወይ ለ5 ወይ ለ10 የሆናችሁ ትሰራላችሁ። በግሩፕ ነው የሚሰራውና ቤዚክ የሆነ ጥያቄ ይጠይቋችኋል። እናንተ ፕሮጀክታችሁ ሰርታችሁታል ወይስ አልሰራችሁት የሚለውን ነገር ለማወቅ ለምሳሌ ጂ ፕላስ ስንት ነው የሰራችሁት ብለው ሊጠይቋችሁ ይችላሉ። ይሄን ቪዲዮ የምታዩት ተማሪዎች እንኳን በእርግጠኝነት ትሰራላችሁ፣ ግን አጠገባችሁ ያሉት ጓደኞቻችሁ ግን ምናልባት ላይሰሩ ይችላሉ። ስለዚህ እነሱን እንዲሰሩ እንድገፋፏቸው ነው ይሄን የመጀመሪያው ጥያቄ ያዘጋጀሁት። ሌላ ደግሞ ምን አይነት ጥያቄ ሊጠይቋችሁ ይችላሉ? የትኛውን ሀገር እንደ ኤግዛምፕል ወስዳችሁ ነው ቢልዲንጉን ዲዛይን ታደርጉ ያሰባችሁት? ይሄኛው ለምን የሚጠቅማችሁ ከእርዝኩዌክ ዞን ጋር ይገናኛል። ባለፈው አይተናል አይደል? እርዝኩዌክ ቪዲዮ ላይ ከዞን 0 እስከ ዞን 5 ድረስ በየሀገራቱ ይከፋፈላል። ስለዚህ እናንተ የመረጣችሁት ሀገር የትኛው ነው? ዞኑን ሊጠይቋችሁ ይችላሉ። ሌላ ደግሞ ምን አይነት ሩፍ ታይፕ ነው የተጠቀማችሁት? ሞኖ ነው፣ ሂፕድ ነው፣ ፍላት ነው ወይስ ዶ ነው ምናምን የሚለውን ይጠይቋችኋል። ሌላ ደግሞ የህንጻችሁ ፈንክሽኑ ምንድን ነው? ሚክስድ ነው የሚሰጠው አገልግሎት ወይስ ኦፊስ ነው የሚለውን ፈንክሽኑ የቢልዲንጋችሁ ፈንክሽን ማወቅ አለባችሁ። ሌላ ደግሞ ዋት ካይንድ ኦፍ ስላብ የተጠቀማችሁ ስላብ ታይፕ ሪብ ነው፣ ሶሊድ ነው፣ ፍላት ነው የሚለውን ማወቅ አለባችሁ። ሌላ ደግሞ ሶፍትዌሮቹ ሊጠይቋችሁ ይችላሉ። ስታር የተጠቀማችሁ፣ ሂታፕስ የተጠቀማችሁ፣ ሳፕ ነው የተጠቀማችሁ ሶፍትዌሮች እንደ ወርድ፣ ኤክሴሎችን እነዚህ ነገሮች ጀነራል የሆነ ነገር በአጠቃላይ እዚህ ጋር ልትገልጹላቸው ይገባል ማለት ነው። ያው እዚህኛው ጥያቄ ላይ ብዙ የሚያስቆይ ነገር የለም። ወደሚቀጥለው ጥያቄ እንሄዳለን። እሺ ሁለተኛው ጥያቄ ደግሞ ምንድነው? ዋት ኢዝ ዘ ዲፍረንስ ቢትዊን አልቲሜት ሊሚት ስቴት ኤንድ ሰርቪሲቢሊቲ ሊሚት ስቴት? ይሄኛው ጥያቄ ስፔሻሊ ማለት ነው በቃ የምትጠይቁት አይነት ጥያቄ ነው፣ የሚቀር አይነት ጥያቄ አይደለም። ለምንድን ነው ይሄ የምትሰሩበት ዲዛይን ፊሎሶፊያችሁ ነው። ብዙ ጊዜ የሚሰራው እንደምታውቁት በሊሚት ስቴት ነው፣ በወርኪንግ ስትረስ ሳይሆን በሊሚት ስቴት ዲዛይን ነው። ስለዚህ ምንድነው የነዚህ ዲፍረንስ ብለው ሊጠይቋችሁ ይችላሉ። ስለዚህ የነዚህ ዲፍረንስ ስለዚህ አልቲሜት ሊሚት ስቴት ምንለው ምንድነው? ኢት ሄልፕስ ቱ አቮይድ ቢልዲንግ ኮላፕስ። በቃ በዋናነት የሚገናኘው ምንድነው? የቢልዲንጋችን ኮላፕስ ጋር ነው የሚገናኘው። የቢልዲንጋችን ስትራክቸራል ፌሊየሪቲ ለማስቀረት ነው የመጣው። ፎርሙላው እንደምታስታውሱት 1.35 ዴድ ሎድ ፕላስ 1.5 ላይቭ ሎድ ነው። ስለዚህ ፋክተር ኦፍ ሴፍቲያቸው ራሱ ትላልቅ ነው። ስለዚህ ኮላፕስ ለማስቀረት የመጣ ነው ማለት ነው። እሺ ስለዚህ ሰርቪሲቢሊቲ ሊሚት ስቴት ደግሞ ማለት helps to avoid cracks እና ሪፍሌክሽን። ስለዚህ ሰርቪሲቢሊቲ ሊሚት ስቴት የምንለው ከስትራክቸራል ፌሊየሪቲ ጋር የሚገናኘው ምንድነው? ከሚሰጠው ሰርቪስ ጋር ነው የሚገናኘው። ስለዚህ የምትይዙት ዋና ነገር ምንድነው? አልቲሜት ሊሚት ስቴት ከስትራክቸራል ፌሊየሪቲ ጋር ነው የሚገናኘው። ሰርቪሲቢሊቲ ሊሚት ስቴት ደግሞ ከሚሰጠው አገልግሎት ጋር ነው የሚገናኘው። ለምሳሌ እንደዚህ የሆነ ግድግዳ ላይ ክራኮች ምናምን የሚፈጠሩ ከሆነ ለምሳሌ ቢሙ ላይም ሊሆን ይችላል የተወሰነ ክራክ፣ ስትራክቸራል ክራክ ሳይሆን ጀስት ለእይታ የሚያስጠላ አይነት ክራክ ምናምን የሚመጣው ምንድነው? ሰርቪሲቢሊቲ ሊሚት ስቴት ነው የሚያገባው ያን። ስለዚህ የሚመለከተው ማን ነው? ሰርቪሲቢሊቲ ሊሚት ስቴት ነው። ትላልቅ ስትራክቸራል ክራኮች ከሆኑ ግን አልቲሜት ሊሚት ስቴት ነው ማለት ነው የሚያገባው። እሺ ሶስተኛ ምንድነው ያደረኩት? what will happen if the difference between column and beam concrete grade is large? ምን ማለት ነው? እሺ ያ ማለት ምንድነው? ይሄኛው ቢማችን ከሆነ ይሄኛው ደግሞ ኮለናችን ካልነው የቢማችን ኮንክሪት ግሬድ C20 25 ከወሰድን የኮለናችን ደግሞ C50 60 ከወሰድን ማለት ነው በሁለቱ መካከል ያለ በጣም ትልቅ ልዩነት አለ አይደል? በኮንክሪት ግሬድ መካከል። ስለዚህ ምንድነው የሚፈጠረው ነገር? ስለዚህ ጥያቄው ይሄ ነው ማለት ነው። ስለዚህ አሁን ኮንክሪት ስትሬንግዝ እየጨመረ በሄደ ቁጥር ምንድነው የስትራክቸራችን ኢላስቲሲቲ እየቀነሰ ይሄዳል። ኮንክሪት ስትሬንግዙ ደግሞ እየቀነሰ በመጣ ቁጥር ኢላስቲሲቲው ይጨምራል። ስለዚህ አሁን ምንድነው ሎድ ትራንስፈር የሚሆነው ፍሮም ቢም ቱ ኮለን ነው አይደል? ስለዚህ ይሄን ነገር አካብደን ካየ ነው እዚህ ጋር ኮለኑ ካለ ቢሙ እዚህ ጋር ነው የሚሆነው አይደል? ስለዚህ ኢላስቲሲቲው ትልቅ ነው ማለት የቢሙ እንዲያርገን ነው ውስጥ። ስለዚህ ከዚህ ሎድ እንደዚህ ሲመጣ ኢላስቲክ ከሆነ እንደዚህ ነው የሚሆነው አይደል? የኛው ደግሞ ሞር ሪጂድ ነው በኮንክሪት ግሬዱ አማካኝነት ማለት ነው። ያ ማለት እዚህ ውስጥ ትንሽ ሲሚንቶ አለ፣ እዚህ ውስጥ ደግሞ ብዙ ሲሚንቶ አለ ማለት ነው። ያው ኮንክሪት ስትሬንግዝ አይደል? ይሄ ስትሬንግዝ የሚጨምረው ሲሚንቶ ሲጨምር ነው። ስለዚህ ከዚህ ሎድ ልክ እነዚህ ፍሮም ቢም ቱ ኮለን ሲሄድ ሎድ ልክ እንደ ቢሙ ተቀራራቢ እንኳን ኢላስቲሲቲ ከሌለው ኮለኑ በጣም ሪጂድ ከሆነ እዚህ ጋር ይመጣና እዚህ ጋር ዊክ ፓርት ይፈጠራል። ከዛም በኋላ እዚህ ጋር መጥቶ እዚህ ጋር ብሬክ እንዲኖር ያደርገዋል ማለት ነው። እዚህ ጋር ክራክ እንዲፈጠር ያደርገዋል። ስትራክቸራል ፌሊየሪቲ ነው የሚያመጣብን ይሄኛው። ስለዚህ በጣም መራራቁ የሚጎዳን ለዚህ ነው ማለት ነው። ኢላስቲሲቲያቸው በጣም ስለሚለያይ እንደዚህ አይነት ችግር ሊፈጠርብን ይችላል። ለዛ ነው ኮንክሪት ስትሬንግዛቸውን ማቀራረብ ያለብን። ለምሳሌ C20 25 ከተጠቀምን ኮለኑን ደግሞ C30 37 ብንጠቀም እዚህ አካባቢ ብንጠቀም ጥሩ ይሆናል። ኢላስቲሲቲያቸው መጠጋጋት አለበት።
ያው ኮለን እና ቢም ላይ ብቻ ሳይሆን የትኛውም ላይ ፋውንዴሽን ላይም እዚህ ጋር ብታደርጉትም ያው ነው፣ መቀራረብ አለበት። ምክንያቱም የተገናኘ አንድ ኦብጀክቶች ስለሆኑ ተቀራራቢ መሆን አለበት ማለት ነው ኢላስቲሲቲያቸው ወይም ኮንክሪት ስትሪንግዛቸው። እሺ አራተኛ ጥያቄ ደግሞ ምንድነው ፎር አልቲሜት ሊሚት ስቴት ዋይ ዱ ዊ ጊቭ 1.35 ፎር ዴድ ሎድ ኤንድ 1.5 ፎር ላይቭ ሎድ። ያው ፎርሙላ ላይ ያሉት ስለ ኮኤፊሽንቶቹ ልትጠይቁን ስለምትችሉ ስለ እነሱ እናውራ። እሺ እዚህ ጋር ሁለት ነገሮች እናያለን። አንደኛው ምንድነው ለምን ቁጥሮቹ እንደተሰጡና ሁለተኛው ደግሞ የዴድ ሎድ ኮኤፊሽንት ከላይቭ ሎድ ኮኤፊሽንት ለምን እንዳነሰ እናያለን። ያው የመጀመሪያው ዴድ ሎድ ማለት ምንድነው ፋውንዴሽኑ፣ ቢሙ፣ ኮለኑ፣ ስላቡ፣ ሩፉ እንደዚህ ዴድ ሎድ የሚባሉት እነዚህ ናቸው። እነዚህ ፐርማነንት ሆኑት ማለት ነው የማይንቀሳቀሱት። ላይቭ ሎድ ደግሞ የሚባሉት ያው የሚንቀሳቀሱት ናቸው። ሰው ሊሆን ይችላል፣ ተንቀሳቃሽ እቃዎች፣ ፈርኒቸሮች ሊሆኑ ይችላሉ። የሚንቀሳቀሱ ነገሮች በአጠቃላይ ላይቭ ሎድ እንላቸዋለን። ስለዚህ ዴድ ሎድ ስንል 1.35 የተባዛው ለምንድን ነው? እሺ ስለዚህ ዴድ ሎድ ስንል በ1.35 የተባዛው ለምንድን ነው? አሁን ለምሳሌ ይሄኛው አንድ ሩም ነው እንበል። ስለዚህ እዚህ ሩም ውስጥ የሆነ ሰውዬ እዚህ ቤት ውስጥ ገባ። ከዛ በኋላ ይሄን ቤት ሳይሆን ሁለት ማድረግ ፈለገ። ስለዚህ መሀል ላይ በራሱ ፈቃድ መጥቶ እዚህ ጋር ፓርቲሽን ሰርቶ በነበርና ፈጣጥሮ ግንብ ገነባ። ስለዚህ ግንብ ሲገነባ ምንድነው ሎድ እየጨመረ ነው ማለት ነው። ይሄ ሎድ ደግሞ ምንድነው የዋል ሎድ እየጨመረው which is ዴድ ሎድ ነው። ስለዚህ ይሄንን እንደዚህ የሚጨመሩትን ሎዶች አካውንት ለማድረግ ነው በዚህ ፋክተር ኦፍ ሴፍቲ የምናባዛው ማለት ነው። እሺ ላይቭ ሎድ ደግሞ ስንል ለምሳሌ አሁንም ተመሳሳይ አንድ ሩም ውስጥ የሆነ አዳራሽ ውስጥ 200 ሰው የሚይዝ ከሆነ ግን ብዙ ጊዜ እንደምታውቁት የሆነ ትልቅ የሆነ ዝግጅት ምናምን ሲኖር ከ200 ሰው በላይ ሊገባ ይችላል። ወደ 300 ሰው ምናምን ብናደርገው ምንድነው ከተፈቀደለት ሰው በላይ ገባ ማለት ነው አይደል? ስለዚህ እነዚህ ሰዎችም አካውንት ለማድረግ በ1.5 ማባዛት አለብን ማለት ነው። እሺ የመጀመሪያው እንደዚህ ከመለስን፣ ሁለተኛው ደግሞ ምንድነው የዴድ ሎድ ኮኤፊሽንት ከላይቭ ሎድ ኮኤፊሽንት ለምን ተለየ የሚለውን ደግሞ ነው። እንዲሁ ሎጂካሊ ስታስቡት ዴድ ሎድ ልክ እንደዚህ የሆነ ቤት ገብቶ ልክ እንደዚህ ግንብ የሚገነባ ሰው ያን ያህል ነው አይደል? ፐርሰንቴጁ እንዲሁ ሲታሰብ ብዙም ሰው እንደዚህ የማድረግ እድሉ ዝቅተኛ ነው። ስለዚህ ትንሽ ተደረገ ይሄኛው። ላይቭ ሎድ ግን ብዙ ሰው የመግባት እድሉ ከፍተኛ ነው። ከዴድ ሎድ አንጻር የላይቭ ሎድ የመቀያየር ነገሩ ከፍተኛ ነው። ፈርኒቸሮች ብዙ እናስገባ እንችላለን። ልክ አሁን እንዳልኳችሁ ብዙ ሰው ሊገባ ይችላል። ስለዚህ የላይቭ ሎድ ኮኤፊሽንት ከፍ የተደረገው ለዛ ነው ማለት ነው። እሺ አምስተኛ what do we mean by center of mass and center of rigidity in relation to earthquake? እሺ ከእርዝኩዌክ ጋር ከማየታችን በፊት መጀመሪያ ሴንተር ኦፍ ማስ ምንድነው፣ ሴንተር ኦፍ ሪጂዲቲ ምንድነው የሚለው ነው። ያው ሴንተር ኦፍ ማስ ማለት እንደምታውቁት ስታቲክስ ኤንድ ሜካኒክስ ድሮ ለምሳሌ ይሄ ሬክታንግል ካለ ድሮ ስታቲክስ ኤንድ ሜካኒክስ ላይም አለ። ስለዚህ ይሄ ኦሪጂን ከሆነ ከዚህ ወደ ላይ ግማሽ ከሄድን ከዚህም ደግሞ ወደዚህ ግማሽ ከሄድን ከዛ ወደ ላይ ወደ ስንመጣ እቺ ፖይንት ምን ትባላለች? ሴንተር ኦፍ ማስ ትባላለች። ሌላ አዲስ ነገር የለውም። ሴንተር ኦፍ ሪጂዲቲ ደግሞ ምንለው ምንድነው? ለምሳሌ አንድ ፕላን ቪው ነው የአንድን ህንጻ አንድ ሲምፕል እናድርገውና እዚህ ጋር እንደዚህ አይነት ኮሎኖች አሉ እንደ ኤግዛምፕል። ወደዚህ ሲሄድ ኮሎኖቹ ዳይሜንሽናቸው እያነሰ እንዳይመጣ አስዩም አድርጉት። ወደዚህ ሲመጣ እያነሰ ነው፣ ወደዚህ ሲመጣ ማለት ነው። ወደዚህ ስንመጣ በደንብ እያነሰ መጣ እንበል። ስለዚህ በዚህ በኩል ያሉት ኮሎኖች እዚህ ጋር አንድ አክሲስ እንጨምርና ስለዚህ ሴንተር ኦፍ ሪጂዲቲ የምንለው ነገር ምንድነው? በማስ ነው የሚታወቀው። አሁን በዚህ በኩል ያሉት ኮሎኖች ከፍ ይላሉ ከግማሹ፣ ከዚህኛው አክሲስ ወደዚህ ያሉት ኮሎኖች ተለቅ ይላሉ አይደል? ከዚህኛው ወደዚህ ያሉት ደግሞ አነስ ይላሉ። ስለዚህ ሴንተር ኦፍ ሪጂዲቲ የምንለው ምንድነው? ማሱ በዚህ በኩል ያለው ማስና በዚህ በኩል ያለው ማስ ባላንስ የሚሆንበት ቦታ፣ እኩል የሚሆንበት ቦታ። በዚህ በኩል ስትሄዱ ከዚህኛው አክሲስ በላይ ያለውና ከግማሹ ማለት ከግማሹ ወደ ላይ ያለውና ከግማሹ ወደ ታች ያለው እኩል የሚሆንበት ፓርት ሴንተር ኦፍ ሪጂዲቲ ይባላል። አሁን ለምሳሌ በዚህ በኩል ያሉት ኮሎኖች ትልቅ ናቸው አይደል? ስለዚህ ሴንተር ኦፍ ሪጂዲቲ ወደዚህ አካባቢ ብናደርገው የተሻለ ነው። ለምንድነው? እዚህ ያሉት ኮሎኖች ትናንሽ ስለሆኑ ብዛት አላቸው ግን ትናንሽ ናቸው። ስለዚህ በዚህ በኩል ያሉት ደግሞ ምንድናቸው? ብዛት የላቸውም ግን ትላልቅ ናቸው። ስለዚህ የመቻቻል ነገር ኖረ ማለት ነው አይደል? ስለዚህ ሴንተር ኦፍ ሪጂዲቲ ማለት ያ ነው። ያ በቃ ጠንካራ የሚሆንበት ፖይንት ማለት ነው። እቺ ሲአር ትባላለች። ይሄ ስለዚህ ሴንተር ኦፍ ማስ ማለት ይሄ ነው። ሴንተር ኦፍ ሪጂዲቲ ደግሞ ማለት ይሄ ነው። ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ላይ። ስለዚህ አንድ ኤግዛምፕል እንውሰድና እዚህ ጋር ሴንተር ኦፍ ማስ ለምሳሌ የሬክታንግል ከሆነ መሀል ላይ ሴንተር ላይ ነው የሚሆነው አይደል? ሴንተር ኦፍ ማሱ እዚህ ጋር ይሆናል። ሴንተር ኦፍ ሪጂዲቲ ደግሞ ልክ እንደዚህኛው ኤግዛምፕል ከወሰደን ወደዚህ አካባቢ እናድርገው ሴንተር ኦፍ ሪጂዲቲ ነው። ስለዚህ አሁን ኢን ሪሌሽን ቱ እርዝኩዌክ ካወራ ምንድነው እርዝኩዌክ የሚያርፈው ምን ላይ ነው? ሴንተር ኦፍ ማስ ላይ ነው። ከዚህ በፊት የሰራሁት እርዝኩዌክ ቪዲዮ ላይም አለ አይደል? ሴንተር ኦፍ ማስ ላይ ነው የሚያርፈው ተባብለናል። እርዝኩዌክ ይመጣና ሴንተር ኦፍ ማስ ላይ ያርፋል። ከዚህ ሊመጣ ይችላል፣ የታወቀ ነው። በዚህም ሊመጣ ይችላል እርዝኩዌክ። ስለዚህ ሴንተር ኦፍ ሪጂዲቲ ምን ማለት ነው? ይሄ የመጣውን እርዝኩዌክ የሚከላከልበት ሴንተሩ ማለት ነው። ለምሳሌ የትኛውም ኦብጀክት እኮ ካያችሁ መተን ልክ ስንገፋው ሪዚስት ለማድረግ ይሞክራል። ቀላልም ሆነ ከባድ ሪዚስት ለማድረግ ይሞክራል አይደል? ስለዚህ ይሄ ህንጻ እንዴት ነው የሚታየው? አንዴ ከተገነባ በኋላ እንደ አንድ ኦብጀክት ነው የሚታየው ማለት ነው እንጂ
ቢሙ፣ ኮለኑ፣ ፋውንዴሽኑ የተደረገ ለየብቻው ተከፋፍሎ አይታይም። አንድ ኦብጀክት ነው ሙሉ ለሙሉ ማለት ነው አንድ ህንጻው። ስለዚህ አርዝኩዌክ መጥቶ እዚህ ጋር ሲያርፍ ሴንተር ኦፍ ሪጂዲቲ ደግሞ ምን ያደርጋል? ወደዚህ ሬዚስት ለማድረግ ይሞክራል። ከዚህኛው ከመጣ አርዝኩዌክ ማለት ነው በዚህ በኩል ሬዚስት ለማድረግ ይሞክራል። ስለዚህ በዚህ ሰዓት ምንድነው የሚፈጠረው? እዚህ ጋር ያለው ዲስታንስ አለ አይደል? ኤክስ ብንለው ፎርስ ታይምስ ዲስታንስ ምንድነው? ሞመንት ነው የሚፈጠረው አይደል? ቶርዥን ይሄኛው ቢልዲንጋችን እንደዚህ ሊዞር ይፈልጋል፣ ሮቴት ሊያደርግ ይችላል እንደዚህ። ስለዚህ ይሄ ሮቴሽን ለመቀነስ ምንድነው የምናደርገው? እቺን ኤክስ መቀነስ ነው ያለብን፣ ሴንተር ኦፍ ሪጂዲቲያችንን ወደዚህ ማምጣት ማለትም በዚህ በኩል ያሉትን ማስ እና በዚህ በኩል ያሉትን ማሶች እና በዚህ በኩል ያሉትን ማሶች ማቀራረብ ማለት ነው። ከዚህ ወደ ላይም ያው ነው፣ ከዚህ ወደ ላይና ከዚህ ወደታችን ተቀራራቢ ማሶች ካደረግናቸው ይሄ ኤክስ እያነሰ ይመጣል ማለት ነው። ሴንተር ኦፍ ሪጂዲቲያችን ጠጋ እያለ ይመጣል ወደ ሴንተር ኦፍ ማሱ። ስለዚህ ሴንተር ኦፍ ሪጂዲቲያችን ወደ ሴንተር ኦፍ ማስ የተጠጋ በመጣ ቁጥር ይሄ ቶርዥናል ሞመንቱ እየቀነሰ ይመጣል። ያ ማለት ደግሞ ቢልዲንጋችን እንደዚህ እንዳይዞር ይረዳዋል ማለት ነው። ሞመንቱ ትንሽ ሲሆን አይዞርም ማለት ነው። ስለዚህ ይሄ ነው ከእርዝኩዌክ ጋር ያለው ግንኙነት ሴንተር ኦፍ ማስ እና ሴንተር ኦፍ ሪጂዲቲ። ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ ስድስተኛ ጥያቄ ምንድነው? ሃው ኢዝ ሰከንድ ኦርደር ሴንትሪሲቲ ኦከርስ ኦን ኮለን። እሺ ሰከንድ ኦርደር ሴንትሪሲቲ ሀፕን የሚያደርገው በሁለት ነገሮች ነው። አንደኛው ኮለናችን ስዌይ የሚያደርግ ከሆነ፣ ሁለተኛው ደግሞ ኮለናችን ምን የሚያደርግ ከሆነ ስሌንድ የሚያደርግ ከሆነ። እሺ ስለዚህ ስዌይ ያደርጋል ስንል ምን ማለታችን ነው? ያው እንደሚታወቀው ኮለናችን እንደዚህ ከሆነ ስዌይ የሚያደርገው ላተራል ፎርስ ሲመጣበት ወደዚህ እንደዚህ ሙቭ የሚያደርግ ከሆነ ምንድነው ይሄ ዴልታ ይባላል። ከዛ በኋላ ከላይ ደግሞ የሚመጣ ምን አለ? ሎድ አለ አይደል? እንደዚህ ፒ። ስለዚህ ፒ ዴልታ ኢፌክት የሚባለው ትዛላችኋል። በዚህ በስዌይ አማካኝነት ስዌይ ፍሬም ከሆነ ምን ይመጣበት ማለት ነው? ሰከንድ ኦርደር ሴንትሪሲቲን አካውንት ማድረግ ሊኖርብን ይችላል ማለት ነው። ስሌንደር ደግሞ ስንል ምንድን ማለታችን ነው? ሎንግ ኮለን ከሆነ ሾርት እና ሎንግ ኮለን የሚባለው አይደል? ሎንግ ኮለን ከሆነ ከላይ ሲጫነው አንድ ፎርስ ፒ ብንለው ምንድነው ሊያደርገው የሚችለው? እንደዚህ ስሌንድ ሊያደርገው ነው የሚችለው። ስለዚህ እዚህ ጋር ሙቭመንት አለ ማለት ነው። ይሄ ዴልታ አለ አሁንም። ስለዚህ ይሄም ፒ ዴልታ ይባላል ማለት ነው። በዚህ ምክንያት ሀፕል ሊያደርግ ይችላል። ሾርት ኮለን ራሱ ሆኖ ደግሞ ምን ሀፕል ሊያደርግ ይችላል? የቢሙ አቀማመጥ እዚህ ጋር ወደ ጫፍ እንደዚህ ከተቀመጠ ምን ይፈጠራል ማለት ነው? የዚህኛው የኮለኑ ሴንተር እዚህ ጋር ነው አይደል? የቢሙ ሴንተር እቺኛዋ ቢም ነች። ከላይ ሳልፋት አራማዘኗ ይታያል አይደል? እቺኛዋ ብቻ ማለት እቺ ቢሟ ነች። የእሷ ሴንተር ደግሞ እዚህ ጋር ነው። የኮለኑ ሴንተር እዚህ ጋር ነው። ከዛ በኋላ እዚች ጋር መሀል ላይ ያለች አይደል? እቺ ያለች እቺ ሴንትሪሲቲ ምን ልትፈጥር ትችላለች? ወደዚህ ሞመንት ይፈጠራል ማለት ነው። ወደታች ሲገፋው ይሄኛው እንዲህ ሊያዞረው ይችላል ማለት ነው። ስሌንድ ሊያደርግ ይችላል በዚህ አማካኝነት። ኤኒዌይስ ግን ቼክ አሉ ላምዳ ግሬተር ዛን ላምዳ ሊም ከሆነ ስሌንደር ነው ማለት ነው። ስለዚህ ስሌንድ የሚያደርግ ከሆነ ሰከንድ ኦርደር ሴንትሪሲቲን አካውንት ማድረግ ይኖርብናል ማለት ነው በሁለት ኬዞች። ያው ኮለን ላይ በቅርብ አንድ ዲዛይን ኤግዛምፕል ሰራለሁ። እስካሁን አልሰራውም። እዛ ላይ ቼክ ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክት እንዳትረሱ። ወደሚቀጥለው ጥያቄ እንሄዳለን። እሺ ሰባተኛው ምንድነው? ኦን ቢም ዘ ሺር ሪባር አት ዘ ሰፖርት ኢዝ ካልኩሌትድ ባይ ዊች ሺር ፎርስ ሪዛልት። ምን ማለት ነው? እሺ ስለዚህ ይሄ ቢማችን ከሆነ እንደ ኤግዛምፕል ወሰድ ነው። እዚህ ጋር ያሉት ሺር ባሮች ናቸው፣ ስቲረፖች ማለት ናቸው እዚህ ጋር ያሉት። ስለዚህ እነዚህ ስቲረፖች የየትኛው ሺር ፎርስ ሪዛልት ተመርኩዘው ነው ዲዛይን የሚደረጉት? የሺር ፎርስ ሪዛልት ላይ ተመርኩዘው ነው የሚሰሩት አይደል ሺር ባሮቹ። ስለዚህ ምንድነው የሚሆነው? ከኤስኤፍዲ ነው የሚነሳው ማለት ነው እንደሚታወቀው። ስለዚህ ኤስኤፍዲ ያው እንደምታውቁት እንደዚህ ነው አይደል? ስለዚህ ይሄኛው ሴንተር ኦፍ ዘ ኮለን ላይ ነው እንደዚህ የሚሆነው። ይሄኛው ልክ እንደዚህ ሴንተሩ ላይ ነው እንደዚህ የሚያልፈው። እሺ ስለዚህ ምንድነው ከዚህ በፊት ተናግረንበታል። ይሄን ያው ግን እዚህ ቪዲዮ ላይ ግድ ማካተት ስላለብኝ ብዬ ነው። ከኮለን ፌሱ ዲ ዲስታንስ ተጠግተን የምናገኘው ሺር ፎርስ አለ አይደል? እዚህ ጋር ታች ከመጣ ምንድነው እዚህ ጋር ያለችው ፖይንት ትኖራለች። እዚህ ጋር ቁጥሮች ናቸው። እዚህ ጋር ምንድነው ዜሮ ነው የሚሆነው። ስለዚህ ከፍ ያለ የሆነ ቁጥር ይመጣል ማለት ነው እዚህ ድረስ። ስለዚህ እዚህ ጋር ያለችው ፖይንት ምንድነች? ቪሲአር እንላታለን ማለት ነው፣ ክሪቲካል ሺር። ስለዚህ በዚህኛው ሺር ፎርስ አማካኝነት ነው እዚህ ጋር ያሉትን ሺር ሬንፎርስመንቶች የምናስቀምጣቸው። ዲያሜትራቸው ባይዘው ወደ ስፓን ላይ ያሉትን ተመሳሳይ ሊሆን ይችላል። እዚህ ጋር ለምሳሌ ባለ ዲያሜትር 8 ከተጠቀምን መሀል ላይም ዲያሜትር 8 ልንጠቀም እንችላለን። ልዩነታቸው ምንድነው ግን የስፔሲንግ ልዩነት ነው የሚመጣው። በኋላ ላይ ሌላ ጥያቄ ያለ ተመሳሳይ እሱ ላይ እንመጣበታለን። ስለዚህ ከዚህኛው ከዲ ዲስታንስ ወደዚህ ላሉትም ሺር ባሮች እኮ እናስገባለን። ወደዚህኞቹ ግን የምናስገባው በየትኛው ነው? በቪሲአር ካልኩሌት የተደረገው ሺር ሬንፎርስመንት እና ስፔሲንግ ነው ማለት ነው። ለምን እቺኛው አሉ ስርነትም ከተባለ ደግሞ ያው ይሄ ከሆነ ሎድ ሲመጣ ዲ ዲስታንስ ተጠግተን ያለው ፖይንት አለ አይደል? ከዚህ ጋር ክራኩ እንዴት ነው የሚመጣው? በኤክስፐሪመንት የተሰራው ማለት ነው። እንደዚህ ሄዶ ኮለን ውስጥ ይገባሉ በዚህ በኩል ያሉት። ስለዚህ እዚህ ጋር ያለው
ይመጣል። ከዛ በኋላ ዲ ዲስታንስ ተጠግቶ የመጣው ክራክ ነው ቢሙ ፌል እንዲያደርግ ያደረገው ማለት ነው። ከዚህ በፊት ያሉት ጀስት ወዴት ነው ወደ ኮለን ውስጥ ነው የሚገቡት ክራክ እያደረጉ። እዚህ ጋር ያለው ግን ወዴት መጣ? ቢሙን ክራክ ወደ ማድረግ መጣ። ስለዚህ ዲ ዲስታንስ ተጠግተን ለዚህኛው ካልኩሌት እናደርጋለን። ከዚህ በፊት ላሉት ካልኩሌት ብናደርግ እዚህ ጋር ባሉት ቁጥሮች ካልኩሌት ብናደርግ ኖሮ ምንድን ነው አን ኢኮኖሚካል እንሆናለን ማለት ነው። ለዛ ነው እችኛዋን ፖይንት የመረጥናት። ምክንያቱም እዚህ ጋር ያለው ትንሽዬ ሺር ፎርስ ቫልዩ ነው። ስለዚህ ለዚህኛው ሺር ፎርስ ለትንሽዬ ሺር ፎርስ ቫልዩ ደግሞ የምናስቀምጠው ሺር ሬንፎርስመንት ትንሽ ነው የሚሆነው ለትልቅዬ ሺር ፎርስ ቫልዩ ከምናስቀምጠው ሬንፎርስመንት አንጻር። እሺ ስምንተኛው ምንድነው what are the major things that used to determine concrete cover? እሺ ይሄኛው ደግሞ ያው በአዲስ ኮድ እንደምታውቁት ኖሚናል ከቨር which was with minimum cover plus change in CDEV ነው። change in CDEV ብዙ የምናወራበት ነገር የለም። ይሄኛው 10 ሚሊ ሜትር ነው የሚወሰደው ወይም ከዛ በታች የሚወሰድበት አለ። ቪዲዮ ላይ ማየት ትችላላችሁ። ሲሚን ግን በሶስት ይከፋፈላል። አንደኛው በቦንድ፣ ሁለተኛው በኢንቫይሮንመንት እና ደግሞ ሶስተኛው በፋየር ነው የሚከፋፈለው። እና ቦንድ እና ኢንቫይሮንመንት ብዙ ጊዜ ሳሜሽን ተደርጎ ስለሚወሰዱ ቦንድ ፕላስ ኢንቫይሮንመንት ተደርጎ ስለሚወሰዱ ትልቅ ቫልዩአቸው ትልቅ ስለሚሆን ገቨርን ያደርጋሉ። ፋየር ሳይሆን ገቨርን የሚያደርገው ለብቻቸው ስለሚሰሩ ቦንድ እና ኢንቫይሮንመንት ገቨርን ያደርጋሉ። ቦንድ ማለት ነው ለምሳሌ አሁን አንድ ኮለን ብንወስድ ሬንፎርስመንት ባሮች እንደዚህ ኮርነር ላይ ይደረጋሉ አይደል? ስለዚህ አሁን ቺኛን ካየናት በዙሪያው በሬንፎርስመንት ባሩና በኮንክሪቱ መካከል ያለው እዚህ ጋር ያለችው ግንኙነት ቦንድ የሚባለው ያ ነው። ለዛ ቦንድ ስንል አዲኩዌት ማድረግ አለብን ማለት ምክንያቱም እዚህ ጋር ከመጣን ከቨሩ በዚህ በኩል ያለውና በዚህ በኩል ያለው ነው አይደል? ስለዚህ ይሄኛውን ከቨር አዲኩዌት ካደረግነው ነው ቦንዱ ጥሩ የሚሆነው በኮንክሪቱና በሬንፎርስመንት ባሩ መካከል ያለው። ስለዚህ አዲኩዌት ካልሆነ ግን ቦንዱ ጥሩ አይሆንም ማለት ነው። ሁለተኛው ኢንቫይሮንመንት ነው። ኢንቫይሮንመንትም ያው ተመሳሳይ ነው። ከውጭ ያለው ኢንቫይሮንመንት ሬንፎርስመንት ባሩን መጥቶ አታክ እንዳያደርገው አዲኩዌት የሆነ ከቨር መስጠት አለብን ማለት ነው። ስለዚህ እነዚህ ሁለት ሜጀር ነገሮች ናቸው። ገቨርን የሚያደርጉት ግን ፋየርም አለበት። ለምሳሌ እሳት አደጋ ሲነሳ ከቨር አዲኩዌት ካልሆነ ሬንፎርስመንት ባሩን ይነካዋል። ብረትና ፋየር ደግሞ ከተገናኘ ያው ፌል የማድረግ እድሉ ከፍተኛ ነው። ብረቱ የመቅለጥ እድሉ ከፍተኛ ስለሆነ ማለት ነው። ስለዚህ ይሄ ነው ዋና ነገሮች ምንድናቸው ታዲያ? ቦንድ፣ ኢንቫይሮንመንት እና ፋየር ናቸው ማለት ነው በዋናነት የሚጠቀሱት ሜጀር የሚባሉት። እሺ ዘጠነኛው ደግሞ ምንድነው? if a roof type is different from mono, do or hipped pitch roof by which one will you design it? ስለዚህ ጥያቄው የሚለው ምንድነው? ከሞኖ ከዶ ወይም ደግሞ ከሂፕድ ፒች የተለየ አይነት የሩፍ ታይፕ ቢመጣባችሁ እንዴት አድርጋችሁ ነው ዲዛይን ማድረግ የምትችሉት ነው የጥያቄው ሀሳብ። ስለዚህ ይህንን ጥያቄ ባጭሩ ለመመለስ ምንድነው በሚጠጋው ሩፍ ታይፕ ዲዛይን ማድረግ ነው ከፍላት ውጪ ማለት ነው። ፍላት እያወራን አይደለም። ፍላት ማለት ያው በኮንክሪት ነው የሚሰራው ከዚህኛው ከፍላት ውጪ ማለት ነው። ስለዚህ ለሞኖ የሚጠጋ ከሆነ ሞኖ ማለት ያው እንደዚህኛው ነው። ዶ ደግሞ ማለት እንደዚህ ነው። ሂፕ ደግሞ ማለት በዚህኛው ዳይሬክሽን እንደዚህ ነው። በአራት በኩል ተፋሰስ ያለው ማለት ነው። የኛው ከዚህ በፊት የሰራው ቪዲዮ አለ፣ እሱን ማየት ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለዚህ ከነዚህ ከሶስቱ ተመሳሳይ የሆነውን መምረጥ ነው ማለት ነው። ለምሳሌ አንድ ሩፍ ታይፕ እንደዚህ አይነት ከሆነ ከዛ እዚህ ጋር መሀል ላይ የሆነ ክፍተት ካለው ወደዚህም ስንሄድ ሌላ ክፍተት እንደዚህ ምናምን የሚሆን ከሆነ ይሄ ለማንም የቀረበ ያለው ማለት ነው ለዶ ፒች የቀረበ ነው ያለው ማለት። ስለዚህ ለሚቀርበው ሩፍ ታይፕ ዲዛይን ማድረግ ትችላላችሁ ማለት ነው። መልሱ የሚሆነው ያ ነው። እሺ አስረኛው ደግሞ ምንድነው? what is the use of decreasing column dimension from bottom to top in a building? እሺ የኛው ጥያቄ ደግሞ ምንድነው የሚለው ኮለናችንን ከቦተም ወደ ቶፕ ስንሄድ የኮለን ዳይሜንሽናችን እየጨመረ መሄድ ምንድነው ጥቅሙ ነው። አሁን ለምሳሌ እዚህ ጋር ሰፊ ነው አይደል? ወደ ላይ የመጣ ስመጣ ደግሞ እየጠበበ የሚመጣ ከሆነ እየጠበበ ማምጣታችን ምንድነው ጥቅሙ? ሁሉ ጊዜ እንደዚህ ማድረግ አለብን ማለት አይደለም። ማናርግበት ኬዝ አለ። ግን አሁን ስፔሲፊካሊ ለምንድነው የምናጠበው የሚለውን ኬዝ ነው እያየን ያለነው እሱን ነው። እና ይሄኛው ደግሞ በየፍሎሩ ኮለን ዳይሜንሽን ቀንሳለን ማለት ላይሆን ይችላል። ወይም ሁለት ፍሎር እኩል ከሆነ ቀጣይ ፍሎር ደግሞ እያደረግን ሊሆን ይችላል። ኤኒዌይስ ግን የኛ ጥያቄ ምንድነው ለምንድነው የምንቀንሰው? ምንድነው ጥቅሙ ነው። ሁለት ጥቅም አለው። አንደኛው ምንድነው ኢኮኖሚካል ያደርገናል። ኮንክሪት እየቀነስን ስንመጣ ለኮንክሪት ዋጋ እናወጣም ማለት ነው። ኢኮኖሚካል እንሆናለን፣ ግልጽ ነው። ሁለተኛው ደግሞ ምንድነው ለሴፍቲ ነው። ሴፍቲ ደግሞ ስንል ከምን ጋር ይገናኛል? ከእርዝኩዌክ ጋር ይገናኛል። እንዴት ነው ከእርዝኩዌክ ጋር የሚገናኘው ስንል ከፎርሙላ ይነሳል። ፎርሙላው ምንድነው? ቤዝ ሺር ፎርስ ምን አይነት ፎርሙላ አለው? ኤስዲ ቲ1 ታይምስ ምንድነው ማስ ታይምስ ላምዳ ነው አይደል? ስለዚህ እዚህ ጋር ማስ ይመጣል። ማስ ማለት ምንድነው? ማስ ኦፍ ዘ ቢልዲንግ ነው አይደል? ስለዚህ ማስ ኦፍ ዘ ቢልዲንግ የኮለኑ፣ የቢሙ፣ የስላቡ ሁሉም ነው የሚሰራው። ከዚህ በፊት የነበረ ቪዲዮ ላይም አይተነዋል አይደል? ስለዚህ በዚህ መሀል ምን ይመጣል ማለት ነው? የኮለኑ ማስ እየቀነሰ ይመጣል አይደል? እቺኛዋ ቫልዩ ትቀንሳለች ማለት ነው። ቤዝ ሺር ፎርስ ደግሞ ማለት የአርዝኩዌኩ ላተራል ፎርስ ነው አይደል? ስለዚህ ይሄ ላተራል ፎርስ ይቀንስልናል ማለት ነው። ይሄ ቀነሰ ማለት ደግሞ ቢልዲንጋችን
እርዝኩዌክ የመጠቃት እድሉ ዝቅ ይላል ማለት ነው። ኮለን ዳይሜንሽን ብቻ ስለቀነስን እዚህ ጋር የቢልዲንጉ ማስቀነስ ነው። ስለዚህ ሴፍ ያደርገናል ማለት ነው ከእርዝኩዌክ አንጻር። እሺ 11ኛው ደግሞ ምንድነው? ኢዝ ዜር ኤ ሺር ፎርስ ኢን ኤ ኮለን። እሺ ይሄኛው ጥያቄ ደግሞ ምንድነው? ኢዝ ዜር ኤ ሺር ፎርስ ኢን ኤ ኮለን ሲል ያው የተለመደው ብዙ ጊዜ ምንድነው ቢም ላይ ነው አይደል? ሺር ፎርስ እንደዚህ ከላይ በቨርቲካል ሎድ ያው እንደዚህ ሺር ፎርስ ይመጣል ነው የተለመደው። ግን ኮለን ላይ ደግሞ ልክ እንደዚህ ሺር ፎርስ ምናምን አልተማርንም አይደል? ስለዚህ እንዴት ነው ታዲያ ሺር ፎርስ እዚህ ጋር ሺር ፎርስ አለው የለም የሚለውን ለመጠየቅ ይፈልጋሉ። ምንድነው? ላተራል ፎርስ አለ። ስለዚህ ላተራል ፎርስ ካለ በቨርቲካል ፎርስ ቦታ ተተካ ማለት ነው። በዚህ በኩል ላተራል ፎርሶች አሉ አይደል? እንደ ዊንድ ሎድ፣ እርዝኩዌክ የመሳሰሉ ላተራል ሎዶች አሉ። ስለዚህ ይሄ እነዚህ ላተራል ፎርሶች ሺር ፎርስ ይፈጥሩበታል ማለት ነው። ስለዚህ ኮለን ላይም ሺር ፎርስ ይመጣል ማለት ነው መልሱ። ያን በምር የምንከላከለው ከተባለ ደግሞ በስቲረፖቹ ላተራል ታዮች አሉ አይደል? ላተራል ታይስ ነው የሚባሉት ኮለን ላይ ሲሆን ስለዚህ በእነሱ መከላከል እንችላለን ማለት ነው። ይሄንን የመጣ ላተራል ፎርስ ወይም ሺር ፎርስ። እሺ 12ኛ ጥያቄ ነው ምንድነው? which one will be attacked by earthquake most? is it heavy or lightweight building? እሺ ይሄ ጥያቄ ደግሞ ምንድነው የሚለው earthquake የሚያጠቃው ሄቪ ዌይት የሆኑ ቢልዲንጎችን ነው ወይስ ደግሞ ላይት ዌይት የሆኑ ቢልዲንጎችን ነው? በቀላሉ ለመመለስ ምንድነው ሄቪ ዌይት ቢልዲንጎችን የበለጠ ያጠቃል። ቅድም ካልነው አንጻር ነው። እንዲሁም በዚህ አጋጣሚ አንድ የሆነ በትክክለኛ የተከሰተ ነገር ልንገራችሁ። ኢትዮጵያ ውስጥ የመጣ earthquake ነበረ እና ምንድነው ይሄ earthquake የመጣበት አካባቢ ላይ በኮንክሪት የተሰሩ ቢልዲንጎች ነበሩ። እንደገና ደግሞ በቲምበር ስትራክቸር ወይም ደግሞ በቀርከሃ የምንለው የተሰሩ ቢልዲንጎች ነበሩ። earthquake በመጣ ጊዜ የበለጠ ያጠቃው በኮንክሪት የተሰሩት ቢልዲንጎች ነው። ይሄ ለምንድን ነው የሆነው? በኮንክሪት የተሰሩ ቢልዲንጎች ከቲምበር ይልቅ ማሲቭ ናቸው፣ ዌይታቸው ትልቅ ነው። ልክ ቅድም ያወራነው ነገር ማለት ነው። ቤሲር ፎርሳችን SDT1 ማስ ታይምስ ላምዳ ያልነው ማለት ነው። ማሱ ትልቅ ሲሆን earthquake የማጥቃት እድሉ ከፍተኛ ይሆናል። ስለዚህ ዲዛይን ስናደርግ earthquakeንም አካውንት ማድረግ መርሳት የለብንም ማለት ነው። ስለዚህ earthquake የበለጠ አታክ የሚያደርገው ከላይት ዌት ቢልዲንግ ሄቪ ዌት ቢልዲንግ ነው ማለት ነው። እሺ 3 ጥያቄዎች ይቀሩናል። ወደዛ ከመሄዳችን በፊት እስካሁን ቪዲዮን ያያችሁት ከሆነ ሰብስክራይብ ማድረግ እንዳትረሱ፣ የደውሉን ምልክት መጫን እንዳትረሱ። እሺ 13ኛው ጥያቄ ኦን ቢም አት ዘ ሚድ ስፓን why is the shear rebar spacing greater than that at the support? እሺ ስለዚህ ጥያቄው ምንድነው የሚለው የቢማችን ሚድ ስፓን ላይ ምንድነው ስፔሲንጋችን ለምዶ ሰፊ የሚሆነው? ስፔሲንጋችን እዚህ ጋር ለምሳሌ የወሰድኩት ምንድነው 150 ሴንተር ስፔሲንግ 150 ነው፣ ከዚህ እስከዚህ ድረስ ያለው ማለት ነው። ስለዚህ ከሰፖርቱ አንፃር የሰፖርቱ ደግሞ 100 ነው። ለምንድነው ትልቅ የሆነው ነው የሚለው። ስለዚህ ይሄኛው የሚነሳው ከሺር ፎርስ ዲያግራም ነው ማለት ነው። ስለዚህ ሺር ፎርስ ዲያግራማችን እንደዚህ ነው የሚሆነው። መሀል ላይ ምን እያነሰ ይመጣል ቫልዩ የሺር ፎርስ ዲያግራም ቫልዩአችን ቁጥሮች እያነሱ ስለሚሄዱ ይሄን ያህል ትልቅ ሺር ፎርስ ስለሌለ አራርቀን ብናስቀምጠውም ችግር የለም ማለት ነው። ለዛ ነው መሀል ላይ ስፔሲንጉ ሰፊ ሆነው እንጂ ልክ ሰፖርት ላይ ያለውን ስፔሲንግ እዚህ ጋር ብንጠቀም ያው ትርፍ ሪኢንፎርስመንት ባር እንጨምራለን። ስለዚህ አን ኢኮኖሚካል እንሆናለን ማለት ነው። ስለዚህ በሺር ፎርሱ አማካኝነት ግን ትንሽዬ ስለሆነ ስፔሲንጉን ማስፋት እንችላለን ማለት ነው። እሺ 14ኛው ደግሞ ምንድነው ካን ዊ ዩዝ ሺር ሪባር ኢን ኤ ሶሊድ ስላብ? የስ ምንል ከሆነ ደግሞ መቼ ነው የምንጠቀመው ነው የሚለው ጥያቄው። እሺ ስለዚህ ይሄኛው ጥያቄ ምንድነው የሚለን ለሶሊድ ስላብ ሺር ሪኢንፎርስመንት ባር ማስገባት አለብን ወይ ይለናል። ስለዚህ የምናስገባበት ጊዜ አለ፣ ማናስገባበት ጊዜ አለ። ስለዚህ የምናስገባበት ጊዜ መች ነው? የሶሊድ ስላባችን ዴፕዙ 200 ሚሊ ሜትር እና ከዛ በላይ ከሆነ ማስገባት እንችላለን ሺር ሪኢንፎርስመንት ባር። ከዛ በታች ከሆነ ግን ማስገባት አይጠበቅብንም ማለት ነው። ይሄ የሚሆነው እንዴት ነው? ለምንድነው መሰላችሁ? ለምሳሌ ቢም ላይ ሁሉ ጊዜ እናስገባለን አይደል? ይሄ ቢም ከሆነ ዴፕዙ ትልቅ ስለሆነ በቃ እናስገባለን። ስላብ ላይ ሲሆን ግን ለምሳሌ ስላብ እንደዚህ ነው አይደል? ስለዚህ ሰፊ ስለሆነ ልክ እንደ ኤሪያል ኤሌመንት ነው አይደል? ስለዚህ ኤሪያል ኤሌመንት ሲሆን ኤሪያል ኤሌመንት ሆኖ ዴፕዙ ደግሞ ከ200 ሚሊ ሜትር በታች የሆነበት ኬዝ ነው ብዙ ጊዜ የሚያጋጥመናል። ስለዚህ ያኔ ምንድነው ሎዱን ወደ ትራንስቨርስሊ ወደ ጎን ማለት ነው ሎዱን ትራንስፈር ያደርገዋል። አሁን ግን ዴፕ ሲጨመርበት ግን ወደ ታችም ሎዱን በደንብ ትራንስፈር ይሆናል ማለት ነው። ስለዚህ ያኔ ሺር ሪኢንፎርስመንት ባር ያስፈልገናል። ምክንያቱም ሺር ሪኢንፎርስመንት ባር ማናስገባ ከሆነ ክራክ የመፈጠር እድል ይኖረዋል። ወደ ጎን ሳይሆን አሁን ወደ ታች ስለሆነ ማለት ነው ሎዱ እየመጣ ያለው እንጂ ከ200 ሚሊ ሜትር በታች ሲሆን ሺር ሪኢንፎርስመንት ባር አያስፈልገንም። ኮዱ ላይ ማለላችሁ ሄዳችሁ ማየት ትችላላችሁ። ESN 2015-1992 ላይ ሶሊድ ስላብ የሚለው አለ፣ እዛ ላይ ሄዳችሁ ማየት ትችላላችሁ። እሺ የመጨረሻ ጥያቄ ደግሞ 15ኛው ምንድነው why do we use load combination? እሺ የመጨረሻው ጥያቄ የሚለው ምንድነው ኮምቢኔሽን ለምንድነው የምንጠቀመው ነው። ስለዚህ የምናውቃቸው ዴድ ሎድ፣ ላይቭ ሎድ፣ ዊንድ ሎድ፣ earthquake ሎዶች አሉ አይደል? ስለዚህ እነዚህ ሎዶች አብረው ከመጡብን ስትራክቸራችን መሸከም ስላለበት ነው ኮምቢኔሽን የምናስገባው። ግን ኮምቢኔሽኖች ደግሞ አሁን ሶፍትዌራችን ውስጥ የምናስገባው ብዙ አይነት ኮምቢኔሽኖች አሉ አይደል? ከነዛ ኮምቢኔሽኖች ውስጥ አሁን ለምሳሌ በearthquake እንኳን ካየነው በፖዚቲቭ በኔጌቲቭ ያለ በጣም ብዙ የምናስገባቸው ኮምቢኔሽኖች አሉ። ስለዚህ እነዛን ሁሉ ኮምቢኔሽኖች መስራት የሚጠቅመን ምንድነው ትልቁን ለማግኘት ይጠቅመናል። ስለዚህ ይሄ ባገኘነው ትልቁ ቁጥር
ቢልዲንጋችን ዲዛይን ማድረግ እንችላለን ማለት ነው። ኮምቢኔሽን መስራታችን ለዚህ ይጠቅመናል። እዚህ ጋር አንድ ጨምርላችሁ የምፈልገው ነገር ምንድነው ዊንድ ሎድ እና አርዝኩዌክ ሎድ ማለት ነው ለየብቻቸው ነው እንጂ የሚሰራው አንድ ላይ ይመጣሉ ተብሎ አይታሰብም። አርዝኩዌክ ገቨርኒንግ ነው አይደል? ከዊንድ ሎድ ይበልጣል። ስለዚህ በአርዝኩዌክ ዲዛይን ካደረግነው እንደገና ደግሞ ፕላስ ብለን አንሰራም። ለምሳሌ አሁን ዴድ ሎድ ዝም ብዬ አንድ እንደ ኤግዛምፕል ላይቭ ሎድ ፕላስ ዊንድ ሎድ ካደረግን ፕላስ አርዝኩዌክ አናደርግም። አርዝኩዌክ ዲዛይን ካደረግነው ለዊንድ ሎድ አንጨምረውም፣ አንድ ላይ አናደርገውም። በአንድ ጊዜ ይመጣል ተብሎ ስለማይታሰብ ማለት ነው። አርዝኩዌክ ባለበት ጊዜ ዊንድ ሎድ አይመጣም፣ ዊንድ ሎድ ባለበት ጊዜ ደግሞ አርዝኩዌክ አይመጣም ተብሎ ታስበው ነው የተሰራ። እሺ የዛሬ ቪዲዮ ይህንን ይመስላል። ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል ለምትሏቸው ጓደኞቻችሁ ሼር ማድረግ እንዳትረሱ። እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ መጻፍ ትችላላችሁ። በተቻለ መጠን ጠይቁኝ ጥያቄ ለመመለስና ቪዲዮዎችን ለመስራት ሞክራለሁ። ቴሌግራም ቻናሉን መቀላቀል እንዳትረሱ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ቪዲዮዎቹን ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ ላይ ሄዳችሁ ማየት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና